Yooyaa Shamaa kam jirtu nagaaf jaalalli waaqayyoo hunduma keessaniif haa baay'atu. Kun YouTube channel Boonsaa Addisuu Guuteetii. Odeeffannoo amma nu qaqqabee isinitti himnaa. Harmeen Haanaan kan mucaan isaanii kaleessa jalaa boqottee odeeffannoo haaraa iccitii karaa bilbilaa miidiyaatiif dabarsanii jiru. Haanaan kan isheen duutee gamoorra darbamtee yookaan of ajjeeftee otoo hin taane rasaasaan rukutamteetii jedhu harmeen ishee. Kanaan dura lamaan isaaniiyyuu fuudhanii kan yoo ta'u abbaan manaa isheen amma itti heerumuuf jettus mucaa lama kan qabu yeroo ta'u isheenis mucaa tokko qabdii jedhani. Kanaan dura lamaan isaaniiyyuu gaa'ela qabu turani. Hiikanii waan jiraniif walii galteedhaan gaa'ela waliin godhachuuf murteessanii jedhu harmeen isaanii. Kana gidduutti gaa'ela hundeeffachuudhaaf qodaawwan garaagaraa bituuf gara magaalaa Finfinnee deemanii tasa bilbilli naaf bilbilamuu dhageen yeroon kaasuu boqochuu isheen dhagee jedhu. Achumaan yeroon dafee bira ga'uu adda isheerra rasaasaan rukutamuu isheen argee jechuudhaan harmeen ishee dubbatteetti. Guutummaa sagalee isaan dubbatanii karmaan gaditti dhiyeessinaa haga xumuraatti hordofa. Sofiyaatamoo እሺ ተደውሎልኝ ነው የሄድኩት እና እሷን ያፈረች ባሏ ነው በትክክል ሚስት እንዳለው ልጆች እንዳለው ታውቃለች። ፋኒ የልጅ እንዳለው ሚስት እንዳለው ለምንድን ነው ስላከኝ ልጅአለኝ አግኝቼ ፈታው ነው እዚህም አንድ ላይ ተከባብረን እንኖራለን ተባብለን ተስማምተን ነው ማለት እሷም ልጅ አለው ያው እሷም ልጅ አላት አብረታ ፈታ ነው ስለዚህ ስምምነት ላይ አባቷ የሷ አባት አባቴ ነው እንኳን ያሰሩት ከዛ አስከን ለሰርጎ ይቀር ለራሳቸው የቤታቸውን ፕሮግራም ምናምን ለመጥራት ያው ወደ አዲስ አበባ ዓርብ ዕለት ከሰዓት አባቷ ጋር ምሳ በልተዋ እሱ መጥቶ ወስዶ ወደ አዲስ አበባ ሄዱ። ከዛ ዓርብ ነው አይደለ ቅዳሜ ጠዋት ለምን ተደወለ ግንቦት 6 ቀን ማለት ነው። ከዛ ሆቴል ናት ሲሉ ሆቴል የሮት ሆቴል መስከፈል አወጣል ሲሄድ የሉም ሌላ ሆስፒታል የተዛታ ቤተሰቦች ሳለ ከዛ ደግሞ ሊካም ሲሄድ ወጥቷል ያልቆሰለ ሰውነት ያልደማ ዝርግት ያለ የሚያምር ልጅ ሰውነቷን የተፈቀደ አፏን ስሜን ኖታን ተመልሼ ሲሄድ ግንባሯ ጋር መሀል ላይ በጥይት የተመታ ነው ስጋው ወጥቷል። ከዛ ድምፅ የሌለው መሰለኝ እንደወደ ውጪ ተፋይለ እሱ ነው። ከዛ እንግዲህ እኔ ልፈርጅ ያለ ንፋስ ይገባባት ተሰረ እንዲያረኩና ጨዋታ የለባት ምንድን ነው ሲሉ እናት ነኝ። ከዛ በኋላ ያለው ነገር አላት ማን ነበር የደወለልዎት ወደ ሆቴሉ ሄደው እንዳያዋት? ጓደኛዋ ደወለች ለእህቴ እህቴ ለኔ ደወለች። ከዛ በኋላ ብዙ ሰው ደወለልኝ ማን እንደሆነ አላውቅም። ወንድ ለፈረቀት ተሰጠ። የሟች ጓደኛ 2:34 አካባቢ ከሆቴሉ ለሌላ ጉዳይ ይወጣሉ። ለማስ ባለቤት ማለት ነው። አዎ እና ይወጣሉ እሳቸው 2:37 ደቂቃ ከ3 ደቂቃ በኋላ ደግሞ እኔ ጋር ይደውሉና ምክንያቱም መሀላቸው በስልክ ሲያወሩ እንደነበረ ነው እየነገረኝና እየተነቃነቀች ነው ትንሽ አረጋጋት እና ቶሎ ሂድና አረጋጋት ብሎ አለ። 2:37 ደቂቃ ላይ ወዲያውኑ ቢሮ ዘግቼ ልወጣ ስል የመስሪያ ቤት ሰራተኞች እየሮጡ ወደኔ መጥተው ሰው መውደቁ ሪፖርት አደረጉልኝ። እኔም በወቅቱ የተረዳሁት ወይ በውሃ ወይ በእርጥበት ነገር ለመሰል ነገሮች ሰው ኮሪደር ላይ ደግሞ
ደረጃ ላይ የወደቀ ነው መሰለኝ ወይ ሴራሚክ ላይ ሰው የወደቀ ነው ይመስለኝ። አሁንም አላመንኩም። አይደለም አይደለም እንጂ ከላይ ነው ሰው የወደቀው ሲባል ሮጠን እንግዲህ ሶስተኛ ፍሎር ላይ ታፎ እንደሆነ ሆኖ ሰዎች ነፋስ እየተቀበሉ የሚገለገሉበት ቦታ አለና እዛ ቦታ ላይ ሰው መውደቁን ነው ያየነው። ወድቃ ነው ያገኘናት። እንግዲህ መጀመሪያ ስራችን የሚሆነው አንደኛ ህይወቷን ማትረፍ አለብን። ሁለተኛ ደግሞ የህግ ሰዎችን ማወቅ አለባቸውና ለነሱ ወዲያውኑ ሪፖርት አድርገን እሷን ደግሞ ቶሎ ከቦታው እና አጋጣሚ ፖሊሶች ቅርባችንም ስለነበሩ ሞቲቫችን ስለፊትም የጥበቃ ስራ ላይ ስለነበሩ እነሱን እንዴት ይዘንጋቸን እሷን ሟትን ቀጥታ ወደ ሆስፒታል ነው ለመውሰድ እየተነሳ ነው ማለት ነው። መጀመሪያ የወሰድነው አንድ መካከለኛ ክሊኒክ ወደ ቦሌ ሸዋዳቦ ገንደል አካባቢ እዛ የሚገኝ መካከለኛ ክሊኒክ ነበረ የወሰድነው። እንዳጋጣሚ እነሱም ከኛ አቅም በላይ ነውና ቀጥታ ወደ ቤተ ዛታ ሆስፒታል ውሰዷት ነው ያሉ። ስለዚህ አሁንም በጣም በሰርጓ ዋዜማ መዳረሻ ላይ የምትገኘው የ25 ዓመቷ ወጣት ለሰርግ ዝግጅት እንዲሆን በሚል እዚህ አዲስ አበባ በአንድ ሆቴል ውስጥ 8ኛ ፎቅ ላይ ከወደፊት የትዳር አጋሯ ባለቤቴ ካለችው እጮኛዋ ጋር ካረፈችበት ሆቴል ውስጥ ከ8ኛ ፎቅ ራሷን ወደ 3ኛ ፎቅ ወርውራ ህይወቷ ማለፉ ተሰምቷል። እጅግ በጣም አሳዛኝ ነው። የአዲስ አበባ ፖሊስ ኮሚሽን ምክትል ኮማንደር ማርቆስ ታደሰ የዩኒቨርሲቲ ተማሪ መሆኗንና እንዲሁም ለሰርጋቸው አስፈላጊ የሚባለውን ነገሮች ለመገዛዛት በሆቴል እንዳረፉ ገልጸው ከባለቤቷ ጋር ወይም ከወደፊት የትዳር አጋሯ ጋር በተነሳ መጠነኛ ግጭት እሱ ጥሎ ሲወጣ እሷ ራሷን እንደጣለች በመጠራጠር ትንሽ ተበሳጭታ ነበር። እስቲ እንደው ሄደህ እያት ብሎ የሆቴል አስተናጋጁን ወይም ደግሞ የሆቴል ባለሙያውን ሲልክ የአደጋ መፈጸሙን ለፖሊስ የደረሰው ሪፖርት እንደሚያመለክት ገልጿል። እጅግ በጣም አሳዛኝ ነው። ከዚቹ ከ25 ዓመቷ ወጣት ሃናን ጋር በተያያዘ በማህበራዊ ሚዲያዎች ላይ ባለቤቷ የትዳር አጋሪ ብላ ያለችው የ3 ልጆች አባት መሆኑን ስታውቅ ነው ራሷን ከፎቅ ወርውራ የጣለችው የሚሉ መረጃዎች በስፋት እየተዘዋወሩ ነው። እንግዲህ የቅርብ ቤተሰብ ነን ያሉ ደግሞ ይህ ፍጹም ሐሰት ነው፣ ያልተረጋገጠ መረጃ ነው እያሉ ይገኛሉ። ከቤተሰብ የሚገኝ መረጃ ካለ እንግዲህ እንደምናቀርብላችሁ ከወዲሁ ለመጠቆም እንወዳለን።